ያቆሙን ከዳር this is the right song for me. This political song, I love it because Teddy is the voice of voiceless for Addis Ababa people. And the rest, I don't like it. ከቴዲ ጋር ማነስማማው ለህዝባችን ድምጽ አልሆነም። በአማራ ሙዚቃ፣ በአማራ ሰንደቅ፣ በአማራ ገንዘብ ይሸልላል፣ በታሪካችን ይኩራራል፣ ይንጠባረራል። ግን አማራን ዘፍኖለት አያውቅም። ጎጃምና ጎንደር፣ ትግሬና ኦሮሞ፣ ኦሮሞና ተጉለት አየው አማራን በክፍለ ሀገር ይከፋፍለዋል። ሂዱና አዳምጡት። he don't like it because የግንቦት ሰባት ተሸካሚ ነው፣ ሐሳብ ተሸካሚ ነው። አማራ ለምን ብሎ አልዘፈንም? አማራና ኦሮሞ፣ አማራና ትግራይ ለምን አላለም ነው? why not? some are great people። ስለዚህ ይሄንን ለአዲስ አበባ ህዝባችን ድምጽ በመሆኑ እደግፈዋለሁ ይሄን ዘፈን። ሌላውን ቶ ወሸፈሬ በለው። ጥበብን ለፖለቲካ ስትጠቀማት ነው፣ ጥበብን ለህዝብ ስትጠቀምባት ብቻ እማደንቅ። ከዚያ ውጪ ምን አባቱ ያደርግልናል? እኛ ተከበን ሽሮ መብላት አቅቶን ስለ ቴዎድሮስ ካሳሁን ዘፈን የምንጨነቅበት ዛሬ እኮ ድሮን ነው። እኛ እያሰጋን ያለ ድሮን ነው፣ እያሰጋን ያለ ረሃብና መበታተን። ይሄ ግን ለድምጽ ስለሆነ ለአዲስ አበባ ህዝብ ቴንክ ማለት ፈልጋለሁ። ያውን የማን ነው ይሄ ዘፈን? አረ ጎራው 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 በአማራው ነው የሚሸልለው። ኔክስት ታይም እዚህ ይመጣል ደግሞ ያፍሳል ገንዘብ። ግን ለአማራ ያረዳ፣ ደብረ ብርሃን ለወደቀው ወሎያ ይረዳ። እንቃወመዋለን። ለአማራ ድምጽ እስከሚሆን ድረስ እንቃወመዋለን። አማራን እንቀሰቅስበታል። ያዞምባ ነው የምታነባው ቴዎድሮስ ካሳሁን። ይችንም የጨመርካት አንድም ፖለቲካ አንድም ነገር አላለም። የአዲስ አበባ ሰው ወጣቱ ጥሎ እንዳይጠፋ አንድም ነገር ለህዝብ ድምጽ አልሆንክ። this the only song ከቴዎድሮስ ይሄ ብቻ። ሁሉም የተንበጫበጨ የቆየ ነው ዜማው ሁሉ። አዲስ ነገር አላየንም። ያቆይ ባቆዩት ሀገር ላይ ጀግኖች ባንድነት ማን ነው? ኦሮሞ ተዋግቷል፣ ትግሬ ተዋግቷል። ትግሬ ሀገር ሻጭ ነው። ኦሮሞ ቡናውን እየሸመጠጠ ዝም ብሎ አማራን ግደል የሚል የትኛው ነው አገር ያቆመው? የትኛው ብሔር ነው የተዋጋው? ይሄ በሮብና ዓርብ 4 ሰዓት ላይ የሚያዛጋው የሚለው ብሔር የትኛው ነው? ቴዎድሮስ ካሳሁን አታታል አማራ እያልክ ዝፈን። አማራ አቁሟል ሀገር ብለህ ዝፈን። ፈርተ ነው ኢትዮጵያን ጥለው እንዳይሄዱ ወሬኛ ጀግኖች ሞተውላት ጥሩ ነው። ጀግናው አማራ ነው የሞተላት ለኢትዮጵያ የመሰረታት አማራ ነው። ኦሮሞ ሰርጎ ገብ ዳሴትለርስ they came from somewhere 450 ዓመታቸው ኢትዮጵያን የመሰረተው አማራ የሚባል ትልቅ ህዝብ ነው። ጉራጌ ኢንዲጂነስ ህዝብ ነው። ወላይታው ምኑ ኢንዲጂነስ ነው። ግን በዋናነት እነዚህ ብሔሮች አይዋጉ። ኦሮሞ እኮ አያችሁ ፋኖ ማርኮ ጨርሶታል። ችግሩ አሁን 4 ኪሎ ያልተያዘው